አስተምራለች አላስተማረችም? አስተምራለች። እሺ ግለጥ እናሳየን። ሶሪ ይቅርታ፣ መካነ ኢየሱስ አይደለም። ይቅርታ፣ ማን ነው? ኤምኬሲ ኤምኬሲ ማለት ነው። ይቅርታ፣ መካነ ኢየሱስ ያልኩት በስተት ነው። ኤምኬሲ ጥምቀት ለድህነት ነው ብላ አስተምራለች አላስተማረችም? ኤምኬሲ የምታስተምረው ሰው ከዳነ በኋላ ነው የሚጠመቀው ብላ ነው። ትክክል ነህ። ስለዛ ጥምቀት ለድህነት ብላ አስተምራለች አላስተማረችም? ሰው ከዳነ በኋላ ነው የሚጠመቀው ብላ ነው አላስተማረችም። ጥምቀት ለድህነት ብላ አላስተማረችም። ኢየሱስ ደግሞ ጥምቀት ለድህነት ብሎ አስተምሯል። እሺ አንተ የምትከተለው ስለዛ አሁን ማን ነው? ማን ነው? ኤምኬሲ ናት ትክክል ወይስ ኢየሱስ? እንደዛውን አሁን እኔ እያልኩኝ ያለሁት አሁን የሁለቱ የኤምኬሲ እና የሉተር አንደርስታንዲንግ እንዲሁም ደግሞ እኔ አሁን የማስበው የሁለቱ ትልቅ ዲፍረንስ አለው ብዬ አላስብም። ለምንድነው አላስበው? ኤምኬሲም የምታምነው ሰው ከዳነ በኋላ ይጠመቃል ስትል ጥምቀት ፖይንትለስ ነው ወይም ደግሞ ለድነት ፕሪኮንዲሽን አይደለም ማለት ነው እንጂ ወይም ደግሞ ሰው መጠመቅ አለበት ብላ ታስተምራለች። ሲጠመቅ ኢየሱስ ክርስቶስ ለሱ ሞቶ እንደተነሳ ያሳያል ብላ ታስተምራለች። ግን ፕሪኮንዲሽን ነው ብላ አታስተምርም። ኢየሱስስ ኢየሱስ ፕሪኮንዲሽን ነው ብላ አስተምራል ብዬ አላስብም። ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አላልከኝም? አሁን እኮ ያስተምራል ማለት ምን ማለት ፕሪኮንዲሽን ነው የሚለውን ብትይዝልኝ ጥሩ ነው። ለምሳሌ ቅድመ ሁኔታ ማለት ነው። ችግር የለም። ለመዳን ቅድመ ሁኔታ ሰው ለመዳን ምን ማድረግ አለበት ሲባል ማመን መጠመቅ ማለት ነው። ጌታ ኢየሱስ ግን ለምሳሌ there are occasions አንዳንድ ጊዜ ለምሳሌ ሰው ላይጠመቅ ይችላል። ኦኬዥኖቹን ተዋቸው። አሁን ከአዲስ ኪዳን መጽሐፍ በየትኛው ኦኬዥን ካልኩ አናመጣም። ቤተክርስቲያን ከተመሰረተች በኋላ ጌታ ኢየሱስ ጥምቀትን ከሰጠ በኋላ ያለ ጥምቀት ዝም ብሎ እንዲሁ ድኖ በቃ ቀረ ወይ ሞተ ወይ ምናምን የሚባል ነገር የለም። አክቹዋሊ ከሐዲስ ኪዳን መጽሐፍት ውጭ በእኛ ቤተክርስቲያን ውስጥ በታሪክ ውስጥ የምንሰጣቸው ነገሮች አሉ፣ ለሰማዕታት እና ለሌሎችም ማለት ነው። እሱን ለጊዜው ያዝ እናድርገውና ኤክሰፕሽናል የሆኑ ነገሮች ዶክትሪን ስለማይሆኑ አስተምህሮ ስለማይሆኑ እያልኩኝ ያለሁት ምንድን ነው፣ ጌታችን ኢየሱስ ጥምቀት ለመዳን ብሎ ካስተማረ ኤምኬሲ ደግሞ ጥምቀት ለመዳን አይደለም ካለች ትክክለኛው የቱ ነው? ኢየሱስ ነው ወይስ ኤምኬሲ? እኔ እያልኩ ያለሁት ግን የሁለቱ ልዩነትን በደንብ ክላሪፋይ ማድረግ ያስፈልጋል። ኤምኬሲ ጥምቀት ለመዳን አይደለም ስትል ሰው የሚድነው ደህንነትን የሚያገኘው በእምነቱ ነው። ግን እምነቱን ግን ኮንፌስ ያደርጋል ፕላስ መጠመቅ አለበት ብላ ታስተምራለች። ይሄ ማለት ጥምቀት ከደህንነት ጋር ምንም ተያያዥነት አለው ብላ አታስተምርም። ግን ጥምቀት ደህንነት ግን ለማግኘት ግን ሰው ፕሪኮንዲሽን ማለት ነሰሰሪ ኮንዲሽን የሆነው እምነት ነው እንጂ ጥምቀት አይደለም ብላ ነው ግን የምታስተምረው። ትክክል። አሁን እሱንማ ተስማማ ነው እኮ ኤምኬሲ። አሁን እንዳልከው ጥምቀት ከድህነት ጋር አይገናኝም፣ ለድህነት አይደለም። ግን ያው መጠመቅ አለበት፣ ግን ለድህነት ግን አይደለም ብላ ታስተምራለች። ለድህነት ዋናው ነገር እምነት ነው ብላ ነው የምታስተምረው አልከኝ። ጌታ ኢየሱስ ደግሞ ለድህነት ጥምቀት ያስፈልጋል ወይም ደግሞ ጥምቀትም ለመዳን ነው ብሎ ያስተምራል። አሁን እየጠየቅኩ ያለሁት ቀላል ነው። ጌታ ኢየሱስ ትክክል ወይስ መሰረተ ክርስቶስ? ምናልባት ማስተካከል ካለ ማስተካከለው ኢየሱስ ተቃራኒ እኮ ነው እያወሩ ያሉት። ተቃራኒ እያወሩ ለምንድን ነው መካነ ኢየሱስን ከኢየሱስ ጋር እኩል አድርጋት ሁለቱም አይሳሳት ያደረካቸው? እንደሱ ሳይሆን አሁን ባልከው መሰረት ለምሳሌ ጌታ ኢየሱስ ካልተጠመቅ ማለት ሰው አምኖ ሳይጠመቅ ቢቀር አይድንም ብሎ ጌታ ኢየሱስ አያስተምርም። እሺ ጌታ ቆይ ሳይጠመቅ ቢቀር አይድንም ብሎ አያስተምርም። እሺ እንደዛ ብሎ ማስተምሯል። ለመናገር አሳየኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ያው ነሰሰሪ ኮንዲሽን ነው እና እዚህ እናወጣልሃለን። ጃቤዝ እዚህ እናወጣልሃለን። ፖዛ አቱን ይኸው እዚህ ጋር መጽሐፍ ቅዱስ እየተገለጠልህ ነው። እሺ ያው አለው ተመለስኩሽ። እሺ ወንድሜ ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ለኒቆዲሞስ እንዲህ ይሏል፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ከዛ በኋላ ኒቆዲሞስ የመሰለው ሁለተኛ ጊዜ ከእናቱ ማህፀን መወለድን መሰለው። እንግዲህ ዳግመኛ ካልተወለደ ስላለው ጌታ ኢየሱስ ከእናት ማህፀን የመወለድ አይነት ከማህፀን የመወለድ ነገር ነው መስሎ ይታየው። ምክንያቱም እሱ የሚያውቀው በሰዓቱ የመጣለት ጭንቅላቱ የመጣለት መወለድ
በቃ እሱ ራሱ የተወለደበትን መንገድ ስለሆነ ማለት ነው። እና ሰው ከሸመገለ በኋላ ተመልሶ ወደ እናቱ ማህፀን ሊገባ ይችላልን ብሎ ጠይቀው። ከዛን ድጋሚ ሁለተኛ ጊዜም ከማህፀን ሊወለድ ነው ወይ ነው ጥያቄው። ጌታ ኢየሱስ ግን አብራራለት። አሁን የክርስቶስን ማብራሪያ ስማ። ክርስቶስ ሲያብራራ ምን አለ? እውነት እውነት እልሃለሁ አማን አማን እብለከ፣ ባለፈው ያልኳችሁ ማለት ነው። እሷ ትቆይ አትቆይም። አይ ጀግናው አይ ጀግናው አይ ጀግናው። ኦኬ ኢየሱስም መለሰ። ኦኬ እንዲህ ሲል ለኒቆዲሞስ ነው የመለሰው። ኒቆዲሞስ ከላይ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ጊዜ ማለት ነው። ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። ሁለተኛውም ከማህፀን ሁለተኛውም ልደት ዳግመኛ ልደትም ሲባል ከማህፀን መስሎት ማለት ነው። ጌታ ኢየሱስ ግን ኢየሱስ መለሰ እንዲህ ሲል ምን አለ? እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። አሁን ተመልከቱ። ይህቺ ቁጥር 5 ላይ ያለችው ቃል ማብራሪያ ናት። ጴንጤዎች ምን ያደርጋሉ? ማብራሪያውን ራሱ ድጋሚ ያብራራታል ይላል። ስለማይቀበሉ የጥምቀትን ትምህርት ጴንጤዎች ነው ያልኩት እንጂ ሌሎቹ ይሄ ሉትራኖቹ ምናምን አይደለም። ግን ጴንጤዎቹ እችን ድጋሚ እናብራራት የሚሉ ሰዎች አሉ። ጌታ ኢየሱስ ገና ከጅምሮ የሰጠው ማብራሪያ ነው። ኢየሱስ ያብራራው በቂያችን ነው። ሌላ ማብራሪያ ለእሱ አትስጡ እስቲ ማለት ቢያንስ መጀመሪያ እሱን የክርስቶስን ማብራሪያ እንቀበለው። ምንድን ነው ያለው? አይ ከማህፀን አይደለም። ታዲያ ከምንድን ነው? ከውሃና ከመንፈስ ነው። አለቅ ከውሃና ከመንፈስ ነው። ሁለተኛው እንደዛ ካልተወለዳችሁ ከውሃና ከመንፈስ ካልተወለዳችሁ ደግሞ ወደ እግዚአብሔር መንግሥት ሊገቡ አትችሉም ብሎ ጌታ ኢየሱስ በግልጽ እንዲህ ተናገረ። ኧረ ተመለስ ያነበኩት ስለሆነ ነው። እሺ ስለዛ ይኸው በግልጽ ጌታችን ኢየሱስ ያልተጠመቀ የእግዚአብሔር መንግሥት መውረስ አይችልም ብሎ አስተምሯል። ምናልባት ደግሞ ይሄ ጥቅሱ ስለሌላ ነገር ይሆን እንዲህ የሚያወራው ብለህ ካሰብክ ደግሞ ምን ታያለህ? ሐዋርያትን ተክተው የመጡ ክርስቲያኖች አሉ አይደለም? ከሐዋርያት ሰልፉ የሚመጡ ከራሳቸው ከሐዋርያት ሲማሩ የነበሩ ምናምን እነሱ ሁሉም በጥንት ያሉ ቤተክርስቲያን አባቶች ሁሉ ይህንን ጥቅስ ሲጠቅሱ የጠቀሱት ለጥምቀት ነው የጠቀሱት። ስለዛ ጥምቀት እንደሆነ ግልጽ ነው። መቼስ አሁን ይህንንም ብድግ አድርገን አይ ይህም የሚያወራው የኢየሱስንም ቃል ማለት ነው ከአፉ ላይ ንጥቅ እያደረግን የኢየሱስንም ለሌላ ግለሰቦች እየሰጠን ማለት ለምሳሌ ለእነዚህ እንግዲህ ወይም አሁን ላይ ላሉ ጴንጤዎች ለጥምቀት አይደለም ይላሉ። በነገራችን ላይ ኢየሱስ ስለ ጥምቀት ያስተማረውን ከአፉ ላይ ንጥቅ እያደረጉ በጌታ ከጌታችን ኢየሱስ አፍ ላይ ንጥቅ እያደረጉ ክርስቶስ ለጥምቀት ያስተማረው ራሱ አላስተማረም ብሎ ይክዱታል። እና ለማንኛውም መልስ እንትን ማለት ይቻላል ይቻላል በሚገባ ይኸው ኢየሱስ ያለ ጥምቀት የእግዚአብሔር መንግሥት አይገባም ብሏል። አይ እኔ መጠመቅ ልክ እኮ ነው። አሁን ለምሳሌ ከውሃም ከመንፈስ መጠመቅ ያስፈልጋል ሰው ለመዳን የሚለው ትክክል ነው። ግን አሁን እሱንም ስጠቅስ ከዛ ደግሞ እኔ ለማየት ሞክሬያለሁ። ለምሳሌ ከሐዋርያት ቀጥሎ አሁን ያልካቸውም ሲጠቅሱ ጠቅሰውታል። ልክ ነው ከጥምቀት ጋር ተያያዘ። ግን ጥምቀትና ድህነትን ሲያገናኙ ለምሳሌ ምሳሌው ትክክል ካልሆነ አስተካክላለሁ። ግን ለምሳሌ አሁን አንድ ሰው ሲያገባ ማለት ነው ጋብቻ ቀለበት ያደርጋል አይደል? ቀለበት ሲያደርግ አንድ ሰው አገባ የምንለው ሄዶ መድረኩ ላይ ኦር ምናምን ወይም ሲፈርም ሲደመር ቀለበት ሲያደርግ ማለት እንችላለን አይደል? አንድ ሰው አገባ የምንለው ቀለበት ያደረገ ሁሉ አላገባም። ግን ቀለበት ማድረጉ ትርጉም የሚሰጠው እዛ በአፉ የሚናገረው ነገር ነው። ስለዚህ ለማግባት ቀለበት ማድረግም ከዛ ደግሞ ፕሮሚሱን መናገርም አስፈላጊ ነው። ይሄ ማለት ግን ሰው ኢን ዌይ ወይም ለምሳሌ ሰው ለማግባት ቀለበት ማድረግ አለበት እንላለን። ግን ቀለበት ሳያደርግ ቢቀር ኖርማል ነገር አይደለም፣ ማድረግ አለበት። ግን ቀለበቱን ሳያደርግ ቢቀር ኢን ኬዝ ግን አላገባም ግን ማለት አይደለም። ስለዚህ መሰረተ ክርስቶስም እና ጥምቀትን እንደ ምልክት የሚያዩት ሰዎች ሲናገሩ እንደዚህ ማለታቸው ነው። አይ አይደለም። እነሱ ጭራሽ የእግዚአብሔር ጸጋ በዚህ በሚታዩ በእነዚህ በሰዋዊ በውሃ ምናምን ነገሮች ውስጥ አይመጣም፣ በእምነት ብቻ ነው የሚገኘው የእግዚአብሔር ጸጋ ብሎ ጸጋን እንቀበላለን በጥምቀቱ ይላሉ። የኢየሱስ ክርስቶስን ትእዛዝ ነው ይላሉ። ግን ምሳሌነት ነው እያሉ ያሉት ማለት ምሳሌነቷ ነገሩ ሳይሆን ከነገሩ ጋር ያለው ቃል ነው። በጥምቀት ውስጥ የእግዚአብሔር ጸጋ እንቀበላለን ይላሉ። አዎ ያ ጸጋ ምን ያደርጋል? ምንድን ነው ጥቅሙ? ያ ጸጋ እኮ ያ ጸጋ ቅድም ያልናቸው ነገሮች አሉ። ወደ ቤተክርስቲያን ያ ጸጋ ለዳግም ልደት ይሆናል።
ቆይ አንዴ ያ ጸጋ ለዳግም ልደት ይሆናል? አዎ ለዳግም ልደት እኮ የሚሆነው ቅድም በተባባል ነው ማለት ነው። ስለዚህ ለዳግም ልደት ቃሉ ስላለ ማለት ነው። አሁን እንደዚህ ያልከኝ ያለው የኤምኬሲ ነው የእናንተን ነው የመሰረተ ክርስቶስ። ስለዚህ መሰረተ ክርስቶስ ጥምቀት የእግዚአብሔርን ጸጋ መቀበያ ነው ብላ የምታስተምር ከሆነ የእምነት መግለጫዋን እንላለን። ግን የእግዚአብሔርን ጸጋ መቀበያ ነው ብላ የምታስተምር ከሆነ ተመልከቱ ወንድሜ፣ ያ የእግዚአብሔር ጸጋ ደግሞ ለዳግም ልደት ከሆነ እንግዲያውስ በጥምቀት ውስጥ የእግዚአብሔርን ጸጋ ስንቀበል ዳግም እየተወለድን ነው። ስለዚህ ጥምቀት ለዳግም ልደት ነው ብላ ታስተምራለች ማለት ነው። ግን አሁን ቅድም ያልኩህን ግን ታስተምራለች ማለት ነው። መጀመሪያ ይነጣጠላሉ ሳይሆን አሁን ከፋፍለህ ላሳይህና ግለጥለት። አንድ ነው የሚኬሲ ነው ግለጠው። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድነትን ካገኘ በኋላ ሚኒንግ እዚህ ጋር በቃ ድነትን አገኘ ማለት ቦርን አጌን አድርጓል ማለት ነው። መቼስ ዳግም ሳይወለድ ድኗል የሚባል ነገር የለም። ከዳነ ምናምን በኋላ ከክርስቶስ ጋር ህብረት ማድረጉን ኦልሬዲ አድርጓል ራሱ። ከላይ ግን ሞትና ትንሣኤ እሱን እያነበብኩኝ እኮ ነው። ከክርስቶስ ሞትና ትንሣኤ ጋር ይቅርታ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ልክ ኦልሬዲ ተባብሯል እና ያንን አሁን መተባበሩን ማለት ነው። መተባበሩን ጌታን ሊከተል መወሰኑን እና ከቅዱሳን ጋራ ህብረት ማድረጉን ይህን ሁሉ ነገር ያደረገው አስቀድሞ በእምነት ነው። እንግዲህ ይህን ሁሉ ነገር ያደረገው ማድረጉን በሚታይ መልኩ ለመግለጽ አሁን ጥምቀት የሚታየው የሚመጣው የቱ ጋር ነው? አስቀድሞ እነዚህ ነገሮች ሁሉ ከክርስቶስ ጋር መተባበር ምናምን በእምነት ሁሉ ነገር ፈጽሟል። አሁን ይህንን ደግሞ በሚታይ መልኩ ለመግለጽ ያህል ደግሞ ምን ያደርጋል? በአብ በወልድና በመንፈስ ቅዱስ ስም በውሃ ውስጥ በማጥለቅ የሚከናወን የቤተ ክርስቲያን አባልነትንም የሚያስገኝ ቅዱስ ስርዓት መሆኑን ታምናለች። ሚኒንግ ያ ሰውዬ ሲጠመቅ ለምሳሌ እናንተ ጋር ከሆነ የተጠመቀው የመሰረተ ክርስቶስ አባል ነው፣ በቃ እኛ ጋር ስለተጠመቀ ይባላል። ስለዚህ የመሰረተ ክርስቶስ ብቻ ሳይሆን ግን ቤተክርስቲያን የሚለው አጠቃላይ የቅዱሳን ህብረት ውስጥ ይገባል ማለት ነው። ቆይ አንዴ የዳነ ሰው ከቤተክርስቲያን ውጭ ሆኖ ሊቆይ ይችላል እስኪጠመቅ ድረስ እኮ ኦፊሻል ልክ እንደዚህ እንደሚለው ማለት ነው። ኦፊሻል አይደል? አሁን ቅድም ያልኩህ ምሳሌ አለ። ወደ ቤተክርስቲያን መግባቱን ይገልጻል ነው ሀሳብ። ኦፊሻል ያደርጋል ማለት ነው። ለሰዎች በሚታይ መልኩ ይገልጻል። ይህንን መጽሐፍ ቅዱስ አያውቁም። አሁን እኮ ችግሩ ውስጥ ለዚህ አሁን የመጽሐፍ ቅዱስ ማስረጃ አለ። አንድ ጥቅስ አንድ ብቻ ምኑን ለማሳየት ነው? ለምሳሌ ጥምቀት አሁን ይሄ ቅድም ለሰዎች ለመግለጽ ያህል ነው። ምንትን ማለታችንን ከክርስቶስ ጋር መተባበራችንን ለመግለጽ ያህል ነው የምንጠመቀው። ምንድነው ውጫዊ በሆነ መልኩ ወይም ደግሞ በሚታይ መልኩ ሞቱና ትንሣኤውን ለመተባበራችንን ለማሳየት ነው ምናምን የሚለውን እሱን ከመጽሐፍ ቅዱስ ጥቅስ አይ ቅድም እዛው እንትኑ ላይ እዚሁ እንትኑ እምነት መግለጫው ላይ የተጠቀሱ ክፍሎች አሉ አይደለ? ከስር እነሱ ክፍሎች አሁን የሚነግሩ ያሳያሉ። ለምሳሌ በጥምቀት ከኢየሱስ ክርስቶስ ሞትና ትንሣኤ ጋር እንደምንተባበር ለምሳሌ መጀመሪያ የሚጠቅሰው ሮሜ 6ን ጠቅሷል። ለምሳሌ ማቴዎስ 28 ማስቀመጥ የሚጀምረው ከእሱ ከዓለም ወጥተው እንዴት የክርስቶስ እንደሚሆን የሚያሳየው ግልጽ የሆነ የድህነት ክፍል ነው። ግን ሮሜ 6 ላይ ይወጣለት ከሄድ ስለ ሞት ስለ ትንሣኤው የሚያወራውም ስላለ ይኸው ሮሜ 6ን ጠቅሷል። በቃ ሂድለት። ግን በፕሊስ ጃቢዝ እንትን ስንል እንደዚህ አይነት ነገሮችን ስንመረምር ምናምን ለመዳን በሚሆን መልኩ የሆነ የእግዚአብሔርን እውነት ለማወቅ ካለን ጉጉት አንጻር ብቻ እናደርገው እንጂ እንደዚሁ ለመከራከል ያህል ብቻ እንዳናደርገው ፕሊስ። ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን ይላል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል።
ከክርስቶስ ጋር አንድ መሆናችንን ለማሳየት የተጠመቅን ይላል ወይስ አንድ እንሆን ዘንድ የተጠመቅን ይላል? እሺ ሌሎች ትራንስሌሽኖችን ማንበብ ጥሩ ነው ግን እሺ ይቻላል። እሺ ወንድሜ ፖስት አደረግ እየጠፋ አይደለም። አዲሱ መደበኛ ትርጉም ክፈትለት። አዲሱ መደበኛ ትርጉም የራሳቸው የፕሮቴስታንቶች ስለሆነ አዲሱ መደበኛ ትርጉምን የመጽሐፍ ቅዱስ ማህበር አይደለም እንዲያሳተመው አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበር አላሳተመም። ፕሮቴስታንቶች ናቸው ያሳተሙት። ግለጡ አዲሱ መደበኛ ትርጉምን። ይሁን ያለ እንዲ እንትን አለ የአዲሱ መደበኛ ትርጉም አይሁን እዚህ ፒሲ ላይ አለኝ። ባህር የለኝም ላወጣለት ነው። በቃ አወጣለት። እሺ እና ሮሚ 6 ላይ ምን እንደሚል ነው በሌላ ትራንስሌሽን ኢየሱስ አይዘግ ነው ሰላም ብንባባል ይሻላል። ሰዎች እንዴት ነው? ሁሉ ሰላም? እንዴት ዋላችሁ? ይመስገን አምላክ አለን። ክብሩ ይስፋ። አሜን አሜን። ባሩኪ ወይ ከቤ ጋር እኮ ደውዬ አይጀግ ነው። እሺ ምን አለ? ምን ነው ቀራችሁብኝ? አታርፍም? በቃ የት ሆነህ ነው? ደውልልኛ ከቤት ልወጣ ነው። በቃ ፒሳይ ደውልላት። ፒሳይ ስል ሲሳይ ትዝ አለኝ። ኧረ ሲስና በመቤት አንተ ፍትህ ትበል። እዚህ ችግር የለውም ና ሲሶ ልሳበው ሳበው። እዚህ እንደ ምንድን ነው ጎረቤትም አትሄድ ይባላል እንዴ? ና እስኪ አንተ ልጅ ና ችግር የለውም። የእሱ ቸርች ነው እኮ አሁን እየተመታች ያለችው። ምን ነው አይገባም፣ ግደለው። ሲስ ና ማውጫው እኮ እምቢ አለኝ። በእናትህ እኔ እንትን ልበል ወይ እንዴ? መሳቢያውን አጠፋው። ትችላለህ ሲስ እንዴ? በጣም ነው እንደፈራው እንትን ኢንቫይት እንዳታደርገው አድርጎታል። ታውቃለህ አንተ ባህር ነው እንዲያለቀቅ ባህር የለኝም ግን ማውጣት እችላለሁ። እኔ እንትን ፒሲ ላይ ማውጫው በጣም ቀላል ነው። እኔ ቆይ ያንተ ቀላል ነው መሰለኝ። እኔ አረ የኔም ነበር እኮ ሮሜ ምናምን ብለህ ስትጽፍ ይመጣ ነበር። ኧረ ሳልጽፍ ያመጣል። ቆይ አንዴ ወደ ራሴ ክፍል ልሂድ። ወደ ራሴ ክፍል ልሂድ ብዬ ከቆየሁኝ እዛው ቤት ውስጥ አይደለም የሚሄደው። እሺ ወጥቼ የሰርቪስ ነገር አለ፣ ወደዛ ነው። አይጀግና እውነትም አይጀግና። ኦኬ እሺ ምን ነበር ስሙ? ኒው ስታንዳርድ ምናምን ነገር ያው ኒው ስታንዳርድ አማሪክ ባይብል ብዙ በቃ ዮኒ ተበልተሻል። በእንግሊዝኛ ነው የተጻፈው። ያው አዲስ ኪዳን አረብ አማርኛ አለ። ኧረ አንተሽ ያው ሮሚ ምዕራፍ 6 ታወጣው ዮኒ በቃ የፈጠነ እንጨርስና እንትን በላ የት አለ? ኦኬ በትልቁ ታደርገኝ ወንድማችን። ያው ትልቁ ላይ ነህ።
ያው ምዕራፍ 6 እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑርን? ከቶ አይሆንም። ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ይለና እሺ፣ ይሰማል አሁን ስልክ ቢነ እሺ፣ እንግዲህ በእርሱ እሺ፣ ታዲያ እንዴት አድርገን እንግዲህ በእርሱ እንኖራለን? ይለና ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ይላል። እሺ እንሆን ዘንድ የምትለች እሺ፣ ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ይላል። ይታያል ጃቤዝክ? አዎ። እዚህ ጋር ከክርስቶስ ኢየሱስ ጋር አንድ መሆናችንን ለማሳየት ይላል ወይስ አንድ ለመሆን ይላል? አንድ ለመሆን ወይስ መሆናችንን ለማሳየት? አንድ እንድንሆን ይላል። ስለዛ ከጌታ ኢየሱስ ጋር አንድ የምትሆነው በጥምቀት ነው ወይስ በጥምቀት አንድ መሆንን የምታሳይበት ነው? አሁን እኮ ሁለቱ ግን የሚቃረን ነገር አይደለም። እንዴት ነው የሚቃረን ያሉ ነው? አንተ ምንድነው ከጌታ ጋር አንድ መሆንህን ለማሳየት ከሆነ ያ የምታደርገው ነገር ውስጥ አንድ እየሆንክበት አይደለም፣ እያሳየህበት ነው። በቃ ሌላው ሰው እያሳየ ነው። ኦልሬዲ አስቀድመህ በእምነት አንዱኛለሁ ነው የምትለው። ጳውሎስ አይደለም ይላል። ጳውሎስ ግን አንድ የምትሆነው በጥምቀት ነው እያለ ነው። ለምሳሌ ቅድም ያልኩ ምሳሌ ማለት ነው። ለምሳሌ አንድ ሰው እኔ ያገባሁት ቀለበት ያረኩ ቀን ነው ብል ስተት አይሆንም። አረ ወንድሜ ከቀለበቱ እንውጣና ጳውሎስ ያሉን ዝም ብለን እንቀበል እኮ። አይደለም ይህንን እኮ እየነገርኩ ያለሁት እኮ እንደ ምሳሌ ነው። ምሳሌ እያልኩ ያለሁት እኔ ከክርስቶስ ጋር አንድ የሆንኩት በጥምቀት ነው ማለቴና ከዛ ከክርስቶስ ጋር አንድ መሆን እኔን ያሳየሁበት ጥምቀት ነው ማለቱ ሁለቱ አይጋጭም ነው። ምን እስቲ እኮ እስኪ አንዴ ከክርስቶስ ጋር አንድ መሆንን ያሳየበት ጥምቀት ስትል ኦልሬዲ አንድ ሆነሃል ማለት ነው አስቀድመህ ከጌታ ጋር። ግን አሁን አንተ ግን ምን ይወራ ወንድሜ አንዴ ጃቤዝ ጥምቀት ከጌታ ጋር አንድ መሆኔን የማሳይበት ነው ስትል፣ ስለዛ ከጥምቀት በፊት ኦልሬዲ ከጌታ ጋር አንድ ሆነሃል አልሆንክም እኮ? እሺ ላስረዳው። ችግር የለም። እኔ ያልኩኝ ያለሁት ከክርስቶስ ጋር አሁን እምነትንና ጥምቀትን ለሁለት ከከፈልከው አሁን እኔ እነ ጳውሎስም የሐዋርያትም ከዛ ላይ የመጡትም እምነትና ጥምቀትን ሰንጥቀው አይደለም የሚያዩት ነው። ለምሳሌ ኢሚዲየትሊ የሚመጣ ነገር ነው እምነትና ጥምቀት። አሁን የሚኬሲ መግለጫ ላይ በእምነት ከዳነ በኋላ ይጠመቃል ለማሳየት ስትል ነጠላ ነው ሳነጥል ነው? እሱን ለማለት አሁን እምነትና አሁን ኖርማሊ የኤሚኬሲ ውስጥ ሰው አምኗል ድኗል የሚባለው ማለት ድኗል ተብሎ ኦፊሼት የሚደረገው ሲጠመቅ ነው ማለት ቤተክርስቲያን አባል አይሆንም። ኦፊሼት መደረግ አለመደረግ አይደለም እያወራን ያለ ነው። አሁን ድህነቱን ግን ያገኘው ከጥምቀቱ ቀድሞ ነው አይደለም እኮ? እሱን ያሉበት ምክንያቱን እኮ እየነገርኩህ። እነሱ ድነት ይገኛል በእምነት ነው ሰው የሚድነው ነው። ግን ኦፊሼት የሚደረገውን አይደለም የኔ ጥያቄ ጃቤዝ። ከጥምቀቱ በፊት ሰውየው ይድናል አይድንም? ከጥምቀት በፊት ሳይጠመቅ በፊት ይድናል። እንደዛ ነው የሚለው እኮ። ስለዛ ጥምቀቱ መዳኑን የሚያሳይበት ነው አይደለም? ጥምቀት መዳኑን የሚያሳይበት ነው። እሺ ጳውሎስ ደግሞ ከጌታ ጋር አንድ ለመሆን ነው የምንጠመቀው አለ ወይስ መሆናችንን ለማሳየት ነው አለ? ለመሆናችን ለማሳየት አይልም ክፍሉ አይልም። እሺ እንደዚህ መሆናችንን ለማሳየት ነው የሚል በመጽሐፍ ቅዱስ ላይ አንድ ጥቅስ አለ? ለማሳየት ነው የሚለውን እኮ አሁን ኦፊሼት መጽሐፍ ቅዱስ ላይ እንዲህ አይነት ነገር ከሌለ ኬታ መጣችሁ እናንተ? አይደል? ግን መጽሐፍ ቅዱስ ላይ ግን ሰው በእምነት ብቻ እንደሚድን ግን ይናገራል። በእምነት ብቻ በማመኑ ብቻ እንደሚድን በእምነት ብቻ ሲል ጥምቀትን ያገለለ አይደለም። ችግሩ ስራን ያገለለ ነው። ስራን ብቻ አይደለም። ኤኒ ፕሪኮንዲሽንን የሚያስወግድ ነው። አይደለም። ልክ ለምሳሌ ኤፌሶን ምዕራፍ 2 ቁጥር 8 ላይ እንዳለው ምንድነው ጸጋው በእምነት አድኗቸዋል፣ ይህም ከእናንተ አይደለም ብሎ የሚናገረው ክፍል ላይ ምን ብሎ የሚናገረው? ከስራ አይደለም ነው የሚለው። ጥምቀት ደግሞ የሰው ስራ አይደለም። ስራ ማለት ግን ኤኒ ወርክስ ማለት ነው። ጥምቀት የሰው ስራ ነው፣ እግዚአብሔር ስራ
አሁን የዚህ ዘመን የዚህ ጊዜ ጥያቄ ነው ጥምቀት ለእምነት ፕሪኮንዲሽን ነው አይደለም የሚለው። እነሱ ጋር እንደዛ አይነት ጥያቄ አልነበረም። ጥያቄ የነበረው ለምሳሌ አስጨርሰኛ፣ ለምሳሌ መገረዝ ነበር አንዱ። መገረዝ ፕሪኮንዲሽን ነው አይደለም? ኦር ህግን መጠበቅ ፕሪኮንዲሽን ነው አይደለም? ሁሉንም ፕሪኮንዲሽን አስወግዶ በእምነት ብቻ ይዳላል። አይደለም። እስቲ ጥምቀትን ያገለለ እምነት ብቻ የሚል አሳየን። ጥምቀትን ያገለለ እምነት ብቻ የሚል እኮ ይሄ እንደዚህ አይነት ጥያቄም እኮ አልነበራችሁም እያልኩ ነው። እንደዚህ አይነት ጉዳይ ላይ ጥያቄ የላቸውም። እንደዚህ አይነት ጉዳይ ላይ ጥያቄ የላቸውም። ታዲያ ጥያቄ ሳይኖራቸው ቀርቶ ከዛ በኋላ ምንም ባላሉበት ጉዳይ ላይ የቤተክርስቲያን አባቶችም አሁን አንተ እንደምትለው ሳይሉ ቀርተው ድንገት አንተ መተህ ይህንን የምትለው ኧረ ማነህ እኮ ነው እየተባለ ያለው እንዴ። መጽሐፍ ቅዱስ ላይ ጥምቀት መዳናችንን የምናሳይበት ነው ካላለ፣ በተቃራኒው ለመዳን ነው ካለ፣ እንደውም ቃል በቃል ጥምቀት ያድናል ካለ መቀበል የሚገባን ጥምቀት ያድናል፣ ጥምቀት ለድህነት ነው፣ ጥምቀት ለዳግም ልደት ነው፣ ጥምቀት ለኃጢአት ስርየት ነው ስለተባለ ጥምቀት ለሐዲስ ልደት የሚሆን መታጠብ ነው ተብሎ በዚህ መልኩ እንግዲህ ጥምቀት በዚህ መልኩ ከተገለጸ ዘን ምንድን ነው የራሳችንን አይነት አገላለጽ ይዞ መጥቶ አገላለጽ ብቻ አይደለም የራሳችንን አስተምህሮ ይዘን መጥተን አይ ጥምቀትማ ለመዳን ሳይሆን መዳናችንን ለማሳየት ነው። ለምንድን ነው መጽሐፍ ቅዱስን ማንከተለው? አሁን እንመለስ አንዴ። ጳውሎስ ጥምቀት ከጌታ ኢየሱስ ጋር አንድ የምንሆንበት ነው ብሎ አስተምሯል አላስተማርም? አንድ የምንሆንበት ነው ብሎ አስተምሯል። ግን ጳውሎስ ደግሞ በእምነት ብቻ ነው ምንድነው ብሎ አስተምሯል። እስቲ አንድ ጥቅስ አምጣ እስቲ። አሁን የጠቀስከው ኤፌሶን ምዕራፍ 3 ኤፌሶን በእምነት ብቻ አይልም፣ በእምነት ነው ይላል። በእምነት ነው ይላል። ቆይ አንዴ፣ ከምን አግልሎ ነው በእምነት ነው ያለው? ከማንኛውም ስራ ከእምነት ውጭ ከሚደረግ ከማንኛውም ነገር አይደለም። ከማንኛውም ስራ አይደለም የሚለው ከእናንተ አይደለም ስለሚል ከእኛ ስራ ነው፣ ከሰው ስራ አይደለም ነው እንጂ የእግዚአብሔርን ስራማ የሚቃወም አይደለም እንዴ። ከእግዚአብሔር ስራ ውጭ ነው እንደሚያድነው? አይ ከእግዚአብሔር ስራ ውጭ ሳይሆን እኮ የእግዚአብሔር ስራ እምነት ነው። በእምነት ክርስቶስ በሰራው ስራ ይቻ ይዳናል። ጥምቀት የእግዚአብሔር ስራ አይደለም ብለህ ነው የምታምነው? ጭራሽ አይደለም። እንደዛ አልኩም እኮ። ጥምቀት የእግዚአብሔር ስራ ነው የሰው ስራ ነው? ቆይ አንዴ፣ ጥምቀት የእግዚአብሔር ስራ ነው የሰው ስራ ነው? ጥምቀትን የሚያደርገው ሰው ነው የሚያደርገው። አዎ ማነው? ሰው ነው። ግን ሲጠመቅ ሰውየው የሚጠመቀው ግን በአብ በወልድ በመንፈስ ቅዱስ ስም ስለሆነ ይህ ስራው የጥምቀት ስራ የማን ስራ ነው? ይህንን እንዲያደርግ ያዘዘው ማለት ነው። እንደሱ ማለት ነው። ያዘዘውም ጌታ ነው። የምንጠመቀውም በእግዚአብሔር ስም ነው። ያዘዘውም ጌታ ነው። የተጠመቅነው በእግዚአብሔር ስም ነው። በእግዚአብሔር ስም መጠመቅ ደግሞ በራሱ በእግዚአብሔር መጠመቅ እንጂ ሌላ በማንም አይደለም። በነገራችን ላይ ሰው በመንፈሳዊ እይታ ስናየው ይህ ስራ የእግዚአብሔር ነው አይደለም። አውጣለት ላርጅ ካተኪዝም አንዴ ላሳየው እንዴት እንደሚል ላርጅ ካተኪዝም የትኛው አሁን ቅድም ያወጣሁት ነው እዛው። አዎ ላርጅ ካቴኪዝም 4ኛው ክፍል ላይ ያወጣል። ይታያል። ይቅርታ ሚዩት ነኝ። ቁጥር 10 አካባቢ ሂድ። በሰፊው አድርጋ የራስህን ቁጥር 10 እስቲ አንብብልን። በእግዚአብሔር ስም መጠመቅ በሰዎች ሳይሆን በእግዚአብሔር በራሱ መጠመቅ ነው። ሂድ። በሰዎች እጆች የሚከናወን ቢሆንም በእውነቱ የራሱ የእግዚአብሔር ስራ ነው። የማን ስራ ነው? የእግዚአብሔር ስራ ነው። እሺ ጥምቀት የእግዚአብሔር ስራ ነው አይደለም? ጃቤዝ የእግዚአብሔር ስራ ነው። ቅድም ባልኩ ስለዛ ስለ እምነት ጳውሎስ ሲናገር የተለያዩ ክፍሎች ላይ እምነት ብቻ ያለ ሲመስል ጥምቀትን ያገለለ አይደለም። እምነት ብቻ አይልም ቃል በቃል ግን እንደዛ የሚመስል ነገርን ሲናገር የእኛን ስራ ያገለለ ከኛ አይደለም። ኢቨን መገረዝንም ሊያገል ይችላል። በመገረዝ ወይም በእኛ ስራ ምናምን ነው፣ በፍጹም አይደለም። ይህ የእግዚአብሔር ስራ ነው። ኃጢአተኛው ማለት ነው
ያንኑ ኃጢአቱን እንደተሸከመ ወደ ውሃ ውስጥ ይገባል፣ ወደ ጥምቀት ውስጥ ማለት ነው። ወደ ጥምቀት ውስጥ ይገባና ሲወጣ ነፃ ሆኖ ይወጣል። አለቀ። አሁን በማን ነው? አሁን በራሱ ስራ ነው አይደለም። ይህ የማን ስራ ነው? የእግዚአብሔር ስራ። የእግዚአብሔር ስራ በኃጢአተኞች ላይ ተገለጠ። ተገለጠ የእግዚአብሔር ጸጋ። ስለዚህ ኃጢአተኞችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተባለ። ስለዚህ ሰውየው ወደ ጥምቀት ውስጥ ገብቶ በእምነት የእግዚአብሔርን ጸጋ በመቀበል በዛ በጥምቀት ውስጥ ማለት ነው ዳግመኛ ተወልዶ ይወጣል። ይሄ በቃ ይሄ ነው የክርስትና ትምህርት። አሁን እኔ የምጠይቅህን ፕሊስ መልስልኝ ጃቤዝ፣ እንድንግባባ ማለት ነው። ሰው ከጌታ ኢየሱስ ጋር አንድ የሚሆነው በጥምቀት ነው ብሎ ጳውሎስ አስተምሯል አላስተማረም? አስተምሯል። ከጌታ ኢየሱስ ጋር አንድ ሳትሆን መዳን ትችላለህ? አትችልም። እሺ አሁን ተመልከቱ ጋይስ፣ ሁለት ፕሬሚስ ልስጣችሁ። ልጻፈው እዚህ ጋርና ላሳያችሁ። ሁለት ፕሬሚሶች እስቲ ዲዳክቲቭ አርጊመንት ልስራላችሁ። እሺ ለኔም ግን እድል ትሰጠኛለህ ለመጠየቅ? እሺ እኔንማ ትጠይቀኛለህ፣ ችግር የለም። ብቻ አንተ በቅንነት ነው እንጂ ደስ እያለኝ። እሺ ምን ነበረ? ኦኬ አንደኛ ፈርስት ፕሮሚስ ሰው ከክርስቶስ ጋር አንድ በጥምቀት ነው። እሷን ግን ፕሪሚስ ጽፍ ማለት ነው። ሰው በክርስቶስ አንድ የሚሆነው በጥምቀት ነው የሚለው ብቻ ሳይሆን ሰው ከክርስቶስ ጋር አንድ የሚሆነው በማመን በመጠመቅ ነው የሚል ለምን አትጨምርበት? እንጨምራለን። ያው ሮሜ 6 ላይ እምነትን ስላልጻፈው ለዛ ነው ጽፏላ። ግን ምክንያቱም ሮሜ ምዕራፍ 1-5 አለ ከ1-5 እምነትንም እኛ አሁን እዚህ ጋር እምነት የሚለው እዚህ ጥቅሱ ላይ ባይኖርም ግን ሀሳቡ ላይ ግን እምነት የሚል አለ ብለን የምናምነው። ስለዚህ እምነት የሚል ይኖረው አለ፣ ችግር የለም ይኖራል። እምነትን በውስጠ ታዋቂነት ያዙ ይኖራል። ያለ እምነት ስለ ጥምቀት አናወራም ጭራሽ እዚህ ወሬያችን ላይ። አይ ግን እኮ ነሰሰሪ ስለሆነ ብጽፉ ጥሩ ነው፣ ችግር የለውም። ክርስቶስ ጋር አንድ የሚሆነው በጥምቀት ነው። ሰው ከክርስቶስ አንድ ሳንሆን መዳን አንችልም። እሺ ምን ይላል? ፈርስት ፕሮሚስ አንዴ እሺ ምን ይላል? ፈርስት ፕሬሚስ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ይሄ እዚህ ጋር ላይ ያስማማናል አይደል? ግን እምነት ብትለውን ብትጨምርልኝ አሜን እልሃለሁ። ችግር የለም። እምነት የሚለውን የሚያዘው አብረ አሁን ግን ለምን ብትጨምረው ችግር ከሌለ ነው የምትጨምረው። እምነት ለመዳን ነው አይደለም? ዝም ብሎ በእምነት ውስጥ እንዳንደበቅ ነው። ጥምቀት የሚለው ሳይነካ ዝም ብሎ በእምነት ብቻ ሁለቱንም ማድረግ እኮ ይቻላል። ታዲያ ምን ችግር አለ? አይ አይደለም። አሁን ፕራይሜሲዎቹ እኮ በእምነት ቢሰራ ኖሮ ጥምቀትን ጨምርልኝ አትልም ነበር አንድ? አዎ ልለው ነበር ቅዱስ ሚካኤልን። አሁን ለምሳሌ እምነት ያድናል፣ እምነት ለድህነት ነው ብዬ ባስቀምጥልህ ጥምቀትን ጨምር ትላለህ? አዎ ኦፊሼት ማድረግ አለብህ ጥምቀትን። አይ ኦፊሼት ማድረግ ያለው የሚል ጥቅስ የለም። ማይ ብራዘር እንደው በጌታ ወደ መጽሐፍ ቅዱስ ሀሳብ ተመለስ። እንዴ ወጣት አይደለም እንዴ? በጌታ ስም እንዴ መጽሐፍ ቅዱስ ምሳሌ ኦፊሼት ማድረግ ማለት በምሳሌ እንደሚናገር የሚናገር ጥቅስ አለ። ምን በምሳሌ ጥምቀት ምሳሌ እንደሆነ የምን ምሳሌ?
የእምነት ማመናችን ከኃጢአት መዳናችንን ለምሳሌ አንደኛ ጴጥሮስ 3:21 እስቲ ማመናችንና ከኃጢአት መዳናችን ምሳሌ ነው የሚል እስቲ ያሳየን። ለምሳሌ አንደኛ ጴጥሮስ 3:21 ላይ እና እዛ ላይ ከኃጢአት ለመዳናችን ምሳሌ ነው ይላል ጥምቀትን። አዎ ኧረ እንደው በቅዱስ ሚካኤል ላምበው። አይ ይኸውልህ ተረድተኸኝ እኮ ሀሳቡን እንትን ማድረጉ ችግር የለውም። አይልም አጃቢ እዛ ላይ የሚለው በኖህ ሰዓት ስለነበረ ውሃ አንስቶ ያንን ውሃ ነው ምሳሌ የሚለው። ለዛ ያ ውሃው ፕሮቶታይፑ ነው ለዛ ለውሃው። አሁን አንተ ደግሞ ይኸውልህ ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ብሎ የሚጀምረውን አይደል የምትለኝ? ቁጥር 20 ላይ ያለው አንደ ጴጥሮስ 3:20 ላይ ጥምቀት አሁን ደግሞ ምሳሌ ሆኖ ያድነናል የሚለው ከኃጢአት ለመንጻታችን ምሳሌ ሆኖ አይልም። እስቲ አውጣና አሳየን በጌታ ስም። እኔ ለምን እንደዚህ መጽሐፍ ቅዱስን እንደዚህ በስማ ቁጥር 21 ላይ እስቲ ከኃጢአት ለመንጻታችን ምሳሌ ሆኖ የሚለውን እስቲ አሳየን። የምን ምሳሌ? ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናቸዋል። ይህም የሰውነትን እድፍ በማስወገድ ሳይሆን በንጹህ ሕሊና የእግዚአብሔር ፊት የሚቀርብ ማማፀኛ ነው። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካኝነት ነው ይላል። ምን የሚያድናችሁ? ጥምቀት ምሳሌ ሆኖ አዲሱ መደበኛ ነው እያነበብክ ያለው። ትክክል ነው። አዎ ተው፣ ችግር የለውም ይሁን። አዲሱ መደበኛ ትርጉም ይሁን። ተው፣ ጥምቀት ለኃጢአት ስርየት ምሳሌ ነው የሚለውን አሳየን። እዚህ ጋር እኮ የሰውነት እድፍ ማስወገድ እና በንጹህ ሕሊና እግዚአብሔር ፊት የሚቀርብ መማፀኛ ነው። ምን ማለት ነው? ምሳሌ ነው የሚለው ለምኑ ነው? እዚህ ጋር የምን ምሳሌ ነው ይላል? ይኸው ይህም ውሃ አሁን የጥምቀት ምሳሌ። እሺ ጭራሽ እዚህ ላይ ደግሞ ምሳሌ የተባለው ውሃው ነው። እሺ የትኛው ውሃ ነው ምሳሌ የተባለው? ያው የኖህ መርከብ ጊዜ ያኔ በውሃ እንትን ሲሉ ከነበሩት ከላይ ላይ የሚናገረው። ስለዛ በኖህ ሰዓት የነበረው ውሃ ነው አይደለ? አሁን ምሳሌ እየተባለ ያለው። አዎ። እና የጥምቀት ምሳሌ ሆኖ ማለት ያኛው የኖህ ጊዜ የአሁኑ የጥምቀት ምሳሌ ነው አይደል? አዎ። አሁን አይተዋል። ምሳሌ ያኔ በኖህ ሰዓት የነበረው ውሃ አሁን ላለው ጥምቀት ምሳሌ ነው ተባለ አልከኝ። መጀመሪያ ደግሞ ያልከኝ አይ ጥምቀት ምሳሌ ነው የተባለው እዚህ ጋር የኃጢአት ስርየት ለማግኘታችን ምሳሌ እንደዛ ተብሎ ነው የተቀመጠው አልከ። ነገር የለም በጌታ ስም። እኔ ለምንድን መጽሐፍ ቅዱስ እንደምትክዱትም ግራ ነው የሚገባኝ ክርስቶስን። እና እንደዚሁ ጋር መጀመሪያ ላሳየ የጻፍኩትን ጽፌ እንደዚሁ ሳላሳያችሁ ከምቀር ከክርስቶስ ጋር አንድ ሳንሆን መዳን አንችልም። እዚህ ላይ ትስማማለህ? ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። እዚህ ጋር ትስማማለህ? አምነን በመጠመቅ ነው። አዎ። ጳውሎስ ለምሳሌ በጥምቀት ብሏል። ማለት እምነትን ሳይጨምረው ሲጽፈው ካልተቀራቀረ እምነትን ሳይጨምር አላለም። ይሄው ሮሜ 6:3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል እኮ። ኮንቴክስቱን ስታነብ ከ1 እስከ 5 በእምነት እንደሆነ ይናገራል። ስለዚህ አሁን ከኮንቴክስቱ አንጻር ዝም ብለህ ተረዳውና የኔንም እምነትን አውጥቼ አይደለም እያወሩ ያሉት። ስለዚህ አሁን ፉል ኮንቴክስቱ ችግር የለም። ችግር የለም። እሺ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ከክርስቶስ ጋር አንድ የምንሆነው ደግሞ በጥምቀት ነው። አሁን ተመልከቱ፣ ሁለቱ ላይ ተስማምተናል። ከክርስቶስ ጋር አንድ ሳንሆን መዳን አይቻልም። እየሰማችሁ ነው ጋይዝ? ከጌታ ኢየሱስ ጋር አንድ ሳንሆን መዳን አንችልም። ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው። ስለዚህ ያለ ጥምቀት መዳን አንችልም ማለት ነው። ኮንክሉዥኑ ቫሊድ ነው። ኮንክሉዥኑ በእምነት የምትለውን ጨምሬ በውስጥ ታዋቂነት በቃ ያለ ጥምቀት መዳን አይችልም። እግዚአብሔር ያክብርልን። እናመሰግናለን። ያለህባት መሰረተ ክርስቶስ ግን ሰው ከዳነ በኋላ የሚጠመቀው ስለሚል ስህተት ነች። ከዚህ በላይ እንግዲህ ያን ያህል አስፈላጊም አይደለም። ሰዓት መውሰድ ነው የሚሆንብን። በውስጥ ከቻልክ አውራኝ። ጥያቄ ብቻ ጠይቄ ልውረድ። እሺ ወንድሜ። እሺ የመጀመሪያው ነገር እዚህ አሁን በእምነትና ጥምቀት በሚለው ከዛ ምናልባት ለሌሎችም ሳክራመንቶች አብሮ የሚሄድ ነገር ነው ብዬ አስባለሁ። አሁን አንድ ሰው ለምሳሌ እንትን ኤክሰፕሽኖች እንዳሉ በቃ ተግባብተናል አይደል? እሱ የታወቀ ነው ብለሃል አይደል? ማለት በኤክሰፕሽን ለምሳሌ ሰዎች ላይጠመቁ በሚችሉበት ጊዜ እኔ ኬዝ ግን አምነው ካመኑ ሊድኑ ይችላሉ። አንዱ ይሄ ነው ኤክሰፕሽኖቹ። ዶክትሪን አይሰራም አውቃለሁ፣ በኖርማል ሰርከምስታንስስ ሳይሆን ኤክሴፕሽናሊ ግን ሰው መጠመቅ ሳይችል ቀርቶ
በማመኑ ምክንያት ሊድን ይችላል። እሺ አንዱ ጥያቄ ነው። ሊድን ይችላል ወይ ነው? ይችላል ወይ? አሁን ግን ይሄ ወንድማችን እዚህ ችግር ላይ ነው ያለው። ቆይ ችግር የማይችልበት ችግር ላይ ነው ያለው። አሁን ምንድነው? እሱም ጥሩ ነው። አሁን ምንድነው? አሁን ዶክትሪን በእርግጥ አንመሰርትም በዚህ ብሎናል። አሁን ወንድማችን ይህንን ካለ ችግር የለም። አሁን አስተምህሮ ባንመሰርትበትም እንኳን አሁን በአስተምህሮ ደረጃ አሁን ቅድም እንዳልነው በቃ ያለ ጥምቀት መዳን አይቻልም፣ አለቀ። እሱ ላይ ደርሰናል። ግን ለምሳሌ አንድ ሰው አምኖ ግን ሳይጠመቅ ድንገት ቢሞት አጋጣሚ ቢሞት ሊድን ይችላል። ኦፍኮርስ መጽሐፍ ቅዱስ ላይ አሁን ቤተክርስቲያን ከተመሰረተች በኋላ ጥምቀት ከተሰጠ በኋላ እንደዚህ ነገሮች በግልጽ ባይቀመጡም እንኳን ግን ሊድን ይችላል ብለን ነው የምናስበው። ኦልሬዲ የምርም እንትን ካለ ማለት ነው። በተለይ ለምሳሌ ሰማዕታትን ማንሳት እንችላለን። ሰማዕታት የደም ጥምቀት በሚለው ይህንን ነገር ተፈጽሞላቸው ስለምናይ ግን ይህ ነገር ግን ጥምቀት ላይ ለዘብተኛ እንድንሆን ያደርገናል። ጥምቀት ለድነት የሚለው ትምህርት ላይ አያደርገንም። ለምን? ለምሳሌ አንድ ህፃን ልጅ ተወልዶ ከማመኑ በፊት ቢሞትም ከማመኑ ከመጠመቁ ምናምን በፊት ቢሞትም የእግዚአብሔር መንግስት ድንገት ሊወርስ ይችላል። የእግዚአብሔር መንግስት ድንገት ቢወርስ ያ ህፃን ልጅ ኦኬ እምነት ለድህነት የሚለው ላይ ለዘብተኛ የሆነ አቋም ሊኖረን አይችልም። ገና ለገና ከማመኑ በፊት የእግዚአብሔር መንግስት ወረደ ብቻ ማለት ነው። ስለዛ ምን እያልኳችሁ ነው? ኤክሰፕሽናል የሆኑ ነገሮች ሊኖሩ ይችላሉ። ግን እነዛ ነገሮች ግን አስተምህሯችንን እንድናመቻምች ግን የሚያደርጉን ግን በፍጹም አይደሉም። እግዚአብሔር ያክብርልኝ። እንደዛ ነው ወንድሜ። ከቻልክ በውስጥ ሰላም። ሁለት የመጨረሻ ጥያቄ ሁሌ የመጨረሻ ሁሌ ጀነራል እንትን ስለ ኦርቶዶክስ ተዋህዶ ለምሳሌ አስተምሮ አሁን ብዙ ጊዜ የሚነሱ ብዙ አስተምሮች አሉ አይደል? ባይዘ ሁለቱም አርጊመንት ላይ ይሄ ከቅንነት የመነጨ ነው። አንተም እንደምትለው ለምሳሌ ከኦርቶዶክስ ተዋህዶ ውስጥ ያሉ ሰዎች አንዳንድ ጊዜ ከኦርቶዶክስ ተዋህዶ መሰረታዊ ወይም ኖርማል ትምህርት ባፈነገጠ ውጭ ሊናገሩ ይችላሉ። እሱን ዊ ዶንት ኮንሲደር ደም የኦርቶዶክስ ተዋህዶ አስተምሮ አይደለም። ስለዚህ በዛ አድርጌው አናረግም ማለት ጥሩ። ልክ ፕሮቴስታንቱም ላይ እንደዛው እንደሆነው ማለት ነው። አሁን ጥሩ ለምሳሌ ያረከው አሁን እምነት መግለጫዎችን ነው የምናምነው። ስለዚህ ግለሰቦች የሚሉትን ነገር ሳይሆን እምነት መግለጫው ነው። እሱን ይዘን አሁን እኔ ማወቅ ፈልገው የኦርቶዶክስን በቃ ትክክለኛ ማለት ትምህርት ሌላ ጋር ማንም ጋር ሳልሄድ የማገኘው እንዴት ነው? እሺ በአስተምህሩ ደረጃ ጸሎተ ሃይማኖት ነው ዋና አስተምህሯችን እኛ። እሺ ጸሎተ ሃይማኖት በዓለም አቀፍ ደረጃ የተደረገው ጉባኤ ላይ ማለት ነው የተደነገገው። እሱን በቃ አለቀ። እሱንና የእሱን ማብራሪያዎች መመልከት ነው አለቀ። በቀላሉ ሊካልክ ማለት ነው። አስተምህሯችን ይህንን ይመስላል። ከዛ በዘለለ ግን ቤተክርስቲያኒቱ ኦፊሻሊ በአቋም ደረጃ የምትሰጣቸው ትምህርቶች አሉ። ለምሳሌ ማንኛውም ሰው ሊጠመቅ ሲል 5 አዕማደ ምስጢራትን ተማር ይባላል። ስለዛ እንደነዚህ አይነት ነገሮችን አለቀ ካወቅ በቂ ነው። ከዛ ውጭ ግን እኛ የኦርቶዶክስ አስተምህሮን እንዴት ካልን ዝም ብለን የሆነ አንድ ግለሰብ ምናምን አይደለም የምንጠቁመው። በዋናነት እኛ የምንጠቁመው መጽሐፍ ቅዱስና የጥንት ቤተክርስቲያን አባቶችን። ስለዚ ከየትኛው መምህር መስማት ትችላለህ፣ ከእኔም መስማት ትችላለህ መምህር ካልሆንኩት። ግን ስትሰማ ግን እኔ አክሊል ከመጽሐፍ ቅዱስና ከአባቶች አድርጎ ካላስረዳ የቤተክርስቲያን ትምህርት አይደለም፣ የራሱ ነው። ዋና አስተምህሯችን ግን ጸሎተ ሃይማኖት ስለሆነ እሱ ቀላል ነው፣ ገብተህ ማየት ነው። እሺ ጸሎተ ሃይማኖት ቴንኪው፣ አመሰግናለሁ። እሺ ወንድሜ፣ አጠቃላይ መሰረተ ክርስትና ትምህርት ከፈለክ ደግሞ ጻፍልኝ አላ። የእኛን የመሰረተ ክርስትና ትምህርታችንን ከፈለክ ሰፋ ባለ መልኩ እንሰጣለን። እኛ አንተ የተጻፋላችሁ እንዳታስወርደኝ፣ የተጻፋላችሁ ትምህርት ማን ያስገባው? እንዳታስወርደኝ፣ የተጻፈ ትምህርት አላችሁ። አትሳቅ፣ መልስ፣ አትሳቅ። እሺ መልስ። አይጀግ ነው ሳቅ በፈለከው። ሰሞኑን እየሳቅ ነው። አይጀግ ነው እርፍ ጭራሽ። ሚዩት አድርገው። የተጻፈ ትምህርት አላት ኦርቶዶክስ። ሚዩት አድርገው። አናግረኝ። እሺ አንዴ ሚዩት አድርገው። ታዲያ ያ ሁሉ የአባቶች ትምህርት እና ምንድነው የነ ጳውሎስ ትምህርት፣ የነ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ትምህርት፣ የነ ጴጥሮስ ትምህርት ታዲያ ዝም ብሎ እንደው አየር ላይ ዝም ብሎ ብትን ብሎ ያለ ነው እንዴ? በጽሁፍ ደረጃ በመጽሐፍ ቅዱስም በአባቶችም አለን። ከዛ ውጭ ደግሞ አሁን ያልኩ ደግሞ መሰረታዊ ኮንፌሽናችን ደግሞ የናይሲኖ ኮንስታንቲኖፖሊታን ክሪዱ ነው። እሱም በጽሁፍ ደረጃ አለው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን የሚለው በዓለም አቀፍ ጉባኤ ደረጃ ነው ራሱ እሱ እኮ የተደነገገው ቁጭ ያለው እና እሱ አለው እና ፕሊዝ ከማርያም ይበልጣሉ፣ ከታምረ ማርያም ይበልጣሉ እነሱ
እነማን የጸሎት ሃይማኖትና አዎ መጽሐፍ ቅዱስም የአባቶቹም ትምህርት ከተአምረ ማርያም ይበልጣል። ወይኔ ጭራሽ መጽሐፍ መልስልኝ። ይበልጣል አይበልጥም? እሺ ቢል አታፋጠኛ ትላለህ። በጣም አፋጠጥክኝ። ለምን መሰለህ? ቲክቶክ ላይ እና ቤተክርስቲያን የምታምነው አንድ ስላልሆነ ነው። እሺ ሚዩት አድርገው አንዴ ሚዩት አድርጎና አንዴ ከገባ ይቀርብ የሚለው ጭራሹ ለምን ቤተክርስቲያኗ የምታምነውን አያሳየንም? ያሳየንና ትመልስለታለህ። ጥያቄውን በማስረጃ እሺ ቤተክርስቲያኗ አንዷ ከአንዱ ይበልጣል አትልም? ይኸውልህ አንዱ ከአንዱ ይበልጣል። እዚህ አንዴ እባክህን ማስረጃ አውጣና አሳይ። ከዛ አንተ ደግሞ አትጨማለቅ እዲያ ያውጣና ያሳየን። ከዛም ትመልስለታለህ። እንዳትመልስለት አኬ ያለበለዚያ መጽሐፍ ቅዱስና የተአምረ ማርያም ያነጻጸረበትን ነው። ቤተክርስቲያኗ አንዱ ከአንዱ ይበልጣል አትልም። አኬ ነው እዚህ ቲክቶክ ላይ እንዳታወራ አውጣና ያሳየን። ቪዲዮ ክፈት። እንዳታወራ አትሽሹ። ቤተክርስቲያኗ ይሄ መጽሐፍ ይበልጣል አላለችም። ቪዲዮ ክፈትና አውጣና አሳየን። ዝም ብሎ መጮህ መንጫጫት ሳይሆን አውጣና እንደዚህ የተባለበት መጽሐፍ ይሄ ነው ብለህ አሳየንና አትፍሩ። ልናገር አሁን አኬው ላይ ስለሚዋሽ ነው። ይሄ ይበልጣል፣ ይሄ መጽሐፍ ይበልጣል። ለምን ቤተክርስቲያኗ አላለችም። አረባከን እስቲ እንደው ተረጋጋ። በቅዱስ ሚካኤል ገና ከጅምሩ እስቲ ተአምረ ማርያም እንደው ሌላውን ተው፣ የቀኑና መጽሐፍ ነው የተባለበትን እስቲ ያሳየን። ተአምረ ማርያም ከአባቶች ትምህርት ያንሳል የሚለውን አሳየኝ። አንተ ቅድም ሃይማኖት አይደለም ስትል ነበር። ወዳጅ አንዴ ስማኝ ፕሊዝ እባክህን። እስቲ ቤተ ክርስቲያን መጽሐፍ ቅዱስን እስትንፋሰ እግዚአብሔር ቀኑናዊያት ምናምን ብላ ዘርዘራ ምናምን ነገር በተለያዩ መጽሐፍቶች ላይ አይተናል። ፍትሐ ነገሥቱን በምኑም ማለት ነው። ተአምረ ማርያምን በዚህ መልኩ ያስቀመጠችበትን አንድ ክፍል ስጠን። ልክ መጽሐፍ ቅዱስን የገለጸችበት የመዳን ማስተማሪያዎች እነዚህ ናቸው ብላ የዘረዘረችበትን አሳየን። ቤተክርስቲያን አፍጥነው። አሁን እኔ ምን ብያለሁ? ምንድነው አይበላለጡም? መጽሐፍ ቅዱስና ተአምረ ማርያም አይበላለጡም ብላል አይደለ? አንተ እኮ ነህ አሁን የምታበላልጣቸው እኮ። እኔ ልናገር አንዴ። ቤሊ ይቅርታ እባክህን አንዴ ፕሊስ ሚዩት አድርግና ቤተክርስቲያናችን መጽሐፍ ቅዱስ ስለ መጽሐፍ ቅዱስ ስትናገር ምንድነው እስትንፋሰ እግዚአብሔር እንደሆኑ ምንድነው የቀኑና መጽሐፍት እንደሆኑ ምናምን በግልጽ አስቀምጣ ተመልክተነዋል። አሁን እንደዛ ባለችበት አሁን ለመጽሐፍ ቅዱስ እንዲህ ያለችውን የተናገረችውን ቃል ለተአምረ ማርያምና ለሌሎች ገድላት ተአምራትም እንዲህ አይነት ቃል ሰታ የዘረዘረችበትን አሁን ፈጠን ብለህ አሳየን። ካላመጣ ሩጠ ከዚህ ትወጣለህ ማለት ነው። እሺ ላሳይሽ። ቤተክርስቲያኒቷ ተአምረ ማርያም ከመጽሐፍ ቅዱስ ጋር ቪዲዮ ክፈት። ዳን አስተምሮ አይደለም አጥሚታጣርኩኛ ቪዲዮ ክፈት። አንተ ያንተን ወሬ የሚሰማ የለም። ማስረጃ ካለ ቪዲዮ ክፈት። ኧረ አትሽሹ። ቤተክርስቲያኗ የተጻፈለት ምላሱ ላይ ነው እንዴ? በቪዲዮ አታሳይም እንዴ? ቤሊ በቃ ይሄ ነው እንግዲህ። እኛ የእናንተን የእምነት መግለጫ እንዴት ነው የምናደርገው? ቪዲዮ ከፍተን ግልጥ አድርገን ይኸው እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል፣ እዚህ ጋር እንዲህ ይላል። ጴንጤ ይገባና ያለ ማስረጃ ተጨቃጭቆ ተዳርቆ አሰልችቶ ለመውጣት ይሞክራል። ስለዛ ምንድን ነው ቤተክርስቲያናችን ተአምረ ማርያምን ከመጽሐፍ ቅዱስ ጋር አታነጻጽርም። አይደለም እኩል ልትል ንጽጽር ውስጥም አይገባም እንዴ። የትኛውም መጽሐፍ ቅዱስ መጽሐፍ ቅዱስ ነው፣ አለቀ። በጣም ትልቅ ቦታ ነው የሚሰጠው መጽሐፍ ቅዱስ በቤተክርስቲያን ውስጥ እና ምንድነው ከአስተምህሮ ምናምን አንጻር እንየው ካልን የአባቶች ትምህርት የላቀ ነው፣ ከተአምረ ማርያም የላቀ ነው፣ ብልጫ አለው። በአስተምህሮ ደረጃ እንይ ካልን ማለት ነው። በአስተምህሮ ደረጃ እንየው ካልን ለአስተምህሮ ከመሆኑ አንጻር ማለት ነው። እና መጽሐፍቱ ለምን አገልግሎት መጡ የሚለውን ማወቅ መረዳት ይጠይቃል። እና ምንድነው ትልቁ ቁም ነገር ትልቁም ነገር ትምህርታችን ላይ በደንብ ፎከስ አድርገን ደግሞ እንቀጠለ። የተለያዩ በጣም የሚሰጡ ትምህርቶች የሚስጥራት የድህነት ትምህርት በጣም በሚገባ በደንብ ሊሰጥ ይገባል። መላልሶ ሊሰጥ ይገባል። በጣም በርካታ ፕሮቴስታንት ወንድም እህቶቻችን የጌታችንን ትምህርት ሳይሆን የሰዎችን ትምህርት እየተከተሉ እየጠፉ ነው።
ጋይስ የሰውን ትምህርት መከተል ያጠፋል። አሁን ቅድም እንደሰማችሁት ለምሳሌ የኤምኬሲ የእምነት መግለጫዋ ሲነበብ ምንድነው ጥምቀት መዳናችንን የምናሳይበት ነው፣ ከክርስቶስ ጋር ሞተን መነሳታችንን የምናሳይበት ነው አሉ። አሁን እንደዛ የሚል የለም፣ ግን የጳውሎስን ጠቅሰው ነው እንደዛ የሚሉት። ለራሳቸው አጣመሙ አላጣመሙ። ስለዛ ጴጥሮስ ምን ይላል? እስቲ አንዴ የጴጥሮስን ክፈት አንዴ፣ ቆይ ላስነብባችሁ፣ እነሱን እንጨርስ። ጴጥሮስ በመልእክቱ ምን እንዳለ ስለ እንደነዚህ አይነት ሰዎች አንደኛ ጴጥሮስ ነው ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 10 ከፍ አድርጎ ራስን ዝቅ በል ወደ 13 አካባቢ 14 እስቲ ቁጥር 15 ላይ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲሁም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። ማን? የተወደደ ወንድማችን ማን? ጳውሎስ። እሺ፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። የትኞቹን? የጳውሎስን ጽሑፎች ጳውሎስ ጻፈላችሁ። እሺ፣ እንደነዚህ አይነት ሰዎች በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለና ያልተማሩትና የማይጸኑት ሰዎችም ሌሎችን መጽሐፍት እንደሚያጣምሙ እነዚህም ደግሞ ለገዛ ጥፋታቸው ያጣምማሉ። የጳውሎስን መልእክት የሚያጣምሙ ከዛን ጊዜ ጀምሮም ነበሩ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። እና እንደዛ ነው። የጳውሎስን መልእክት አታጣሙ፣ አናጣሙ። ሶሪ አኪ፣ ግን ለጥምቀት ያለ አመለካከት ነው እስ ጥምቀት ነው የሚያድነው? ምን ማለት ነው? ለጥምቀት ያለህ አመለካከት? አመለካከቱ ብቻውን ምን አድርጎ ያድናል? በጥምቀት ውስጥ እግዚአብሔር ጸጋውን ስለሚሰጥ ጥምቀቱ ያድናል ብለን እንናገር። አይ ማለቴ ኤምኬሲ ለምሳሌ አሁን የኤምኬሲ የጥምቀት አመለካከት አንተ ባልከው ሌትሴ ያስም ልክ አይደለም። ስለዚህ ግን ታጠምቃለች። አምናት ሰዎች እዛ ቤተክርስቲያን ውስጥ አምነው ይጠመቃሉ ማለት ጥምቀትን አልተወችም። ስለዚህ ደህንነትን አግኝተዋል ማለት አይቻል። እንዴት ይቻላል? ሲጀመር በዛ በጥምቀት ውስጥ ድህነት እንዳለ ካላመንክ እምነቱ የለም። ስለዚህ ያልከኝ ያለው ለጥምቀት ያለ አመለካከት ነው የሚያድነው። ያለ እምነት ደግሞ ድህነትን መቀበል አትችልም። አይተዋል። ያምናሉ እኮ እምነት ምንድን ነው የምታምነው? አይደለም እያልኩ ያለሁት በዛ በጥምቀቱ ውስጥ የእግዚአብሔር ጸጋን ለመዳን የሆነውን ማለት ነው። ለመዳን የሚሆነውን ለዳግምለት የሚሆነው የእግዚአብሔርን ጸጋ እንደምንካፈል ካላመንን ሳናምን ከዛ ከጥምቀት ውስጥ ምንም አይነት ድነትን አናገኝም። አላመንንማ ሲጀመር እናገኛለን። ያለ እምነት የምናምነው የምትለው አንተ ጥምቀትን ነው የምናምነው ወይስ የክርስቶስ የመስቀል ስራን ነው የምናምነው? የመስቀሉን ስራ ብቻ አይደለም። ወደዛ ስትቀርብም ራሱ በዚህ በጥምቀት ውስጥ እግዚአብሔር ጸጋውን ይሰጠኛል ብለህ ማመን አለብህ። ባይዚ በክርስቶስ ትምህርት ለማይኖር እንደሚለው ማለት እኮ ሁለተኛ ይህ ብቻ አይደለም። በነገራችን ተሳስቷል ምናምን እንዳለ ሆኖ ግን የምናምነው ነገር ግን የኢየሱስ መስቀል ስራ ነው። ይኸውልህ በአጭሩ በል ጥምቀት ለድህነት አይደለም የሚሉትን ማርቲን ሉተር ምንድን ነው የሚላቸው? በጥምቀት የማያምኑ ነው የሚላቸው። አውጣው አንዴ አውጣው፣ እዛ ወዳጅ ካቴኪዝም ላይ አውጣውና እንደነዚህ አይነት ሰዎች እንደውም ክርስቶስንም ክደዋል ወደ ማለት ነው የሚያመራው ነው የሚለው። እንደውም እሱ እኮ ቆይ አሁን ማርቲን ሉተር እኮ አይደለም ፋይናል ሴ ችግር የለም። አንተ የምታምነው ነገር አንተ የምታምነው ለጥምቀት ያለን አመለካከት ነው የሚያድነን ወይስ ኢየሱስ ክርስቶስ በሰራ የሰራውን አምነን በመጠመቅ ነው? ምንድን ነው? እሺ ወደ ጥምቀቱም ስትሄድ እሱን በጥምቀት ውስጥ ያለውንም ነገር ማመን አለበት፣ ግዴታ ነው። በጥምቀት ያለውን ነገር ይሄ በጥምቀት ውስጥ ድህነት እንደሚገኝ ካላመንክ አትድንም።
እሱን ማመን አለብህ። ወደ ጥምቀት መሄድ አለብህ። እሱን አምነን ወደ ጥምቀት መሄድ ግን አይ ጳውሎስ ለጥምቀት ያለውን አመለካከት በማመን ነው የሚዳነው የሚል እንትኑላ አለው። ሰው ፉሊ ሳይገባው የጥምቀትን አንደርስታንዲንግ ግን በኢየሱስ ክርስቶስ መስቀል ስራ አምኖ ከዛ ደግሞ በእሱ ተባበራለሁ በምሳሌ የሚበል ወይም ለድነት የሚበል አምኖ መጠመቅ አያድነውም። ይሄ ሌላ አዲሽናል እንትን አይደለም ከወንጌል አይደል? እስቲ ከወንጌል ውጭ ከሆነ እስቲ ያሳዩና። መጽሐፍ ቅዱስ እንደሚለው ጥምቀት ለድህነት ነው ያለው። ይህንን ካላመነ ገና ከጅምሩ የማያምነውን ነገር እንዴት እግዚአብሔር ይሰጠዋል? አላምንም አለ እኮ። ለምሳሌ ድህነት አይሰጠኝም አለ። ቆይ አንዴ፣ ለምሳሌ አንተ በጥምቀት ውስጥ ድህነት አይሰጠኝም አላምንም፣ ድህነት ይሰጣል ብዬ አላምንም አልክ። ከእግዚአብሔር ላይ የምትቀበለው ጸጋዎቹን በእምነት ነው አይደለም? በእምነት ነው እማምነው። ግን በዛ በጥምቀት ውስጥ ድህነትን እቀበላለሁ የሚል እምነት ከሌለ እጅህን አልዘረጋህም። እምነት እኮ መቀበያ እኮ ነው። እምነት መቀበያ ስለሆነ ወደዛ ወደ ጥምቀት ውስጥ ስትገባ፣ ወደዛ ወደ ውሃ ውስጥ ስትገባ ያንን አይነት እምነት ካልያዝክ በስተቀር ድህነትን ሳትቀበል ትወጣለህ። ስለዛ ጥምቀትን መካድ ግን እያልክ ያለኸው አሁን እያልክ ያለኸው ሰው እንደዚህ አይነት የጥምቀት አመለካከት ከሌለው አይድንም ነው። እንደዛ ሚል መጽሐፍ ቅዱስ ሐሳብ አይድንም የለም። ሁለተኛ ነገር ደግሞ አረባከተው ተረጋጋ አለ። እሺ ቆይ ፖይንቶችን እኮ ይዘረዘርኩ ነው። አይ አላ እንዴ ቆይ ነው። አንደኛ ቅዱስ ጳውሎስ ቅድም እንዳሳየው የምንድነው ወይም ከጌታችን ጋር አንድ የምንሆነው በጥምቀት ነው ብሎ ነግሮናል። ሮሜ ምዕራፍ 6 ላይ፣ ገላትያ 3 ላይም ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ብሎናል። ስለዛ ክርስቶስን የለበሳችሁት ከጌታ ጋር አንድ የሆናችሁት በጥምቀት ነው ብሎናል። ስለዛ በጥምቀት እኮ እንደሆነ ከነገረን ስለዛ በመገረዝ አይደለም ማለት ነው። አንድ ያስጨርሱ። ግዝረት ለአይሁዳውያን ብቻ ነበር። አሁን ግን ጥምቀት ግን ለአይሁዳውያንም ለአህዛብም ጭምር ነው። ስለዛ ሁሉም ተጠምቆ በቃ አንዱ ሆኗል። ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ አይሁዳዊ የለም፣ የግሪክ ሰው የለም። ሁሉም አንድ ሆነ በክርስቶስ። እንዴት ነው በክርስቶስ አንድ የሆነው ከተባለ ሁሉም ሲጠመቅ ከጌታ ጋር አንድ ስለሚሆን በጥምቀቱ ስለሆነ ከክርስቶስ ጋር አንድ ይሆን ነው። ሁሉም አህዛቡም፣ አይሁዱም፣ ወንዱም፣ ሴቱም፣ ባሪያም፣ ጨዋም አንድ ሆነ የተባለ ሁላችንም ስለተጠመቀን ነው። እና ምን እያልኩኝ ነው? እንዲህ ያለውን ወንጌል ከነገረን በኋላ የእግዚአብሔርን ጸጋ እንደዚህ እንደምንቀበል ከነገረን በኋላ ታዲያ ገላትያ ላይ መለስ ብለህ ምዕራፍ 1 ላይ ስትመለከት እኛ ከሰበክናችሁ ወንጌል የሚለይ ወንጌል ማንም የሚሰብካችሁ ቢኖር እርሱ የተረገመ ይሁን አለ። ስለዛ በጥምቀት ውስጥ ነው እንደዚህ በነፃ ነው የምታገኙት ምናምን ጸጋው ምናምን ብሎ እንደዚህ የሚመስል ነገርን ከተናገረ በኋላ ብድግ ብለህ መተህ ደግሞ ጥምቀት ለድህነት አይደለም ብትል በቃ የተረገምክ ነህ ነው የምትባለው። ምክንያቱም ጳውሎስ ራሱ ነው እኛ ከሰው የተለየ ጉዳይ አሁን እያልክ ያለሁት አሁን ሮሜ 6 ላይ ያለውን ሀሳብ በቃ አትሊስት የተቃራኒውን እንትን እኮ በትክክል አድርጎ አሪፍ ነው። አሁን እያለ ያሉት እነሱ አንቀበልም አይደለም። ጥምቀት እኮ ምሳሌ ሆኖ ነው የዚህ የኢየሱስ ክርስቶስ ሞትና ትንሣኤ ምሳሌ ሆኖ እንጠመቃለን አሉ እንጂ ጥምቀት ከድነት ጋር ግንኙነት የለውም። ጸጋ የምንቀበልበት አይደለም አላሉ። ከእግዚአብሔር ቃል ይልቅ የአንተን ሀሳብ አንደርስታንድ እንዲያደርግልህ እየፈለክ ነው። እሱ አንደርስታንድ ማድረግ የእግዚአብሔርን ቃል ነው እያለ ነው። አንተ ግን አሁን የአንተን ሀሳብ አንደርስታንድ እንዲያደርግልህ እየፈለክ ነው ከእግዚአብሔር ቃል ይልቅ አይደለም ነው እንጂ የእግዚአብሔር ቃል የሚለውን ትክክለኛውን በቀጥታ መጽሐፍ ቅዱስ ላይ ያለውን እንደመቀበል መጽሐፍ ቅዱስ ላይ የሌለ ነገር አንተ ምን እንደው የሌለ ነገር ሳይሆን ጥምቀት አንዴ ጃቢ እኮ ቅድም ተናግራ እድሉን ስጥኛ ነኝ። አሁን እኮ ቅድም እኮ ጨርሰን ነበር አይደል? በቃ ይብቃን ጃቢ። እስቲ ለዛሬ በጣም ይቅርታ አግልኝ። ቅድም ስለጨረሰን ድጋሚ ደግሞ ወደዛው ጭቅጭቅ እንዳንገባ አሁን ቅድም ጥሩ ማጠቃለያ ስላደረግን ብትችል በውስጥ አውራኝ እና ወጣት በጣም በተደጋጋሚ ምሳሌ ሆኖ ሲል ስለነበረ ያድነናል የሚለውን ረስቶታልና እሱን ብታሳየውም መልካም ይመስለኛል። እሱ በግልጽ ዝም ብሎ ምሳሌ ነገር እኮ አይደለም የሚያድነው፣ ሪል ነው ለድህነት የሚሆነው። እና ከቻልክ እና በውስጥ ብናወራ ደስ ይለኛል። ማለት በደንብ ራሳችን ልባችን ክፍት አድርገን መነጋገር የምንችል ከሆነ እንግዲህ ወጣት ከወጣት ጋር የሚከብዱ አይመስለኝም ለመነጋገር። ዝም ብሎ ሚዲያ ላይ ሲሆን ግን ወደ ጭቅጭቅ ስለሚያመራ ብዙ ጊዜ ለዛ ነው በውስጥ እናወራና
የሚሆንልን ከሆነ ቀስ ቀስ እያለን እያወራን ሁኖስ በርገር እየጋበዝኩም ልናወራ እንችላለን። አንድ ቀን ደግሞ ያው በጣም ወጣት ከሆንክ ማለት ነው ከፍ ካልክ ወደ ሌላ ቦታ እና በረን እናወራለን። እሺ ቴንኪው በጣም እሺ ወንድሜ። ጋይስ አንወጣም? ጨረስን በቃ። እሺ ቻው። እሺ ያላወራችሁ ማሂ ሄኖክ አንተ ሻወሩና በቃ እንዝጋ እንጨርስ። እናመሰግናለን። አግሬልሻ ቃለ ሕይወት